ወጣት ብርቱካን መጨረሻዋ አሳዛኝ የሆነ ይመስላል። ፍትህ በሌለባት ሀገር፣ ሰብአዊነት ባልነገሰባት ምድር ህዝቦቿ ፈሪ ሆነው በገዢዎቹ በትር ተረግጠው አንገት ደፍተው በሚኖሩባት ኢትዮጵያ በሳንጃ የተደፈረችው ብርቱካን፣ ከ5 ወንዶች በላይ የተተካኩ የደፈሯት ብርቱካን፣ ህይወቷ የተበላሸባት ብርቱካን ፍትህን ፈልጋ አደባባይ ብትወጣም ነገር ግን ዳግመኛ እሷ እንደገና ፍትህ ሲገባት ፍትህ ተነፍጋ የደረሰባት በደል ካሳ ሳይሰጣት በደለኞቹም ሳይታሰሩ እሷ ግን ለካቴና ስር ተዳረገች። በበረዶ ክፍል ውስጥም በስር እየማቀቀች ነው። ይችናት ኢትዮጵያ፣ ይችናት የአብይ አህመድ መንግስት የሚመራት የአባቶቻችን ሀገር ናት የምትባለው ኢትዮጵያ። ሃይማኖተኞች ያሉባት ነገር ግን ከልብም ሃይማኖታቸውን የማይወዱ አስመሳዮች የነገሱባት፣ ባህላቸውን ወጋቸውን እንወዳለን የሚሉ ሰብአዊነት ይሰማናል አሳቢነን የሚሉ ህዝቦች የተከማቹባት፣ ነገር ግን ለህዝባቸው ደንታ የሌላቸው እንዳለ በፍርሃትና በወኔ ማነስ የተሸበሸበ ህዝብ የነገሰባት ምድር ነው ኢትዮጵያ። ብርቱካን ተመስገን ፍትህን ተነፍጋ ፍትህን አጣ አደባባይ ወጣ ነበር። ለ5 መደፈሯ ሳያንስ በብልቷ ውስጥ ሳንጃ እየከተቱ እየተሳለቁባት ብርቱካን ከረጅም የስቃይ ዘመን በኋላ የሚዲያ አማራጭን አግኝታ ወደ አደባባይ ብትወጣ ነገር ግን በእጇ ካቴና ገባ። የፍትህ ወረቀት ሊሰጣት ሲገባ፣ ሽልማት ሊጎነጸፋት ሲገባ፣ ልትበረታታ ሲገባ በመንግስት ኃይሎች ታፍና በቀዝቃዛ በረዶ ክፍል ውስጥም ታስራ ሀሰተኛ ዶክመንታሪ ፊልምን የሰራው እኔ ምንም የደረሰብኝ ጥቃት የለም በ5000 ብር ተገዝቼ ነው ብላ እንድትናገር ተገደደች። ይህ ሲሆን የሃይማኖት አባቱም ከንፈር ከመምጠጥ በዘለለ ድምጽ ሊሆናት አልደፈረም። ህዝቡም ይህም ያልፋል ብርቱካን አይዞሽ ከሚል የሚያጽናና የሚዲያ ጋጋታ ይልቅ በተግባር አንድም ሰው ከብርቱካን ጎን አልቆመም። አዎ ይህ ህዝብ አስመሳይ ነው፣ በደንብ ሊነገረው ይገባል። ይህ ህዝብ ዛሬ ብርቱካን ሜክሲኮ በረዶ ክፍል ውስጥ ታሰረች ሲባል ሊጠይቃት የሄደ የለም። ፌስቡክ ላይ ግን የሚያለቅስ ኢሞጂ ይለቃል። ቲክቶክ ላይ ግን ፎቶዋን ፕሮፋይል አድርጓል። ነገር ግን በተግባር ለብርቱካን እየደረሰ በተግባር የአዲስ አበባን አደባባዮች ያናወጠ እንቅስቃሴ ያደረገ አንድም ህብረተሰብ አለመኖሩ በእጅጉ የሚያሳዝን ነው። ነገ የትኛውም ሴት ብትደፈር፣ የትኛውም ሴት ጥቃት ቢደርስባት አደባባይ እንደማትወጣ ዛሬ የብርቱካን ጉዳይ ማሳያ ሆኗል። የሆነ ሆኖ ትናንትና ኢቢሲና ኢቲቪ ዶክመንተሪ ብለው በለቀቁት ቪዲዮ ላይ ብርቱካንን አስገድደው የሐሰት ድራማ ማሰራጨታቸው ሳያንስ ወጣት ብርቱካን የወንጀሉ ዋና ተባባሪ እንድትሆን ተፈርዶባት አሁን በቀዝቃዛ ክፍል ውስጥ ታስራለች። ጫካ ያሉት ወንበዴዎች ለ5 እየተካኩ ደፈሯት። በማህፀን ውስጥም ፌሮ ከተቱ። አሁን ከተማ ውስጥ ያሉት 4 ኪሎ ውስጥ ያሉ ወንበዴዎች ደግሞ ፍትህን ተጠምታ አደባባይ ብትወጣ ቀዝቃዛ ክፍል ውስጥ አሰሯት። በእጆቿ ካቴና ጠለቁ። ሀቋን በተናገረችበት የደረሰባትን ጥቃት በመሰከረችበት አንደበቷም ለሐሰት እንድትገዛ አስገድዷት። ብርቱካን ምን እንላለን? ፈጣሪ እርሱ ይሁንሽ። አድማጮቻችን ወደ አማራ ክልል የውጊያ መረጃዎች ስናቀና በጎንደር ጉና አካባቢ በ3 አቅጣጫ የተደረገው ውጊያ በመንግስት ኃይሎች ላይ ያልተጠበቀ ኪሳራን አስተናገደ። በዚህም አንድ ስናይፐርን ጨምሮ 23 ክላሽንኮቭ በፋኖ እጅ የገባ ሲሆን 15 የመንግስት ወታደሮች ደግሞ መማረካቸው ታውቋል። በጉና ግንባር በ3 አቅጣጫ ወደ ፋኖ ቀጠና የተንቀሳቀሰው የመንግስት ኃይል ከፍተኛ ጉዳትን ያስተናገደው። በተለይም ደገዛ ተብሎ በሚጠራው ቦታ ላይ አንድ ስናይፐርና 23 ክላሽ በፋኖ እጅ የገባ ሲሆን በተደረገው ውጊያ 18 የመንግስት ወታደሮች ሲማረኩ ቁጥራቸው በደርዘን የሚቆጠሩት ለሞትና ለአካል ጉዳት ተዳርገዋል። በሁለት ወታደራዊ ተሽከርካሪዎች ላይ ከፍተኛ የተባለ ጉዳት የደረሰ ሲሆን 2 ወታደራዊ ተሽከርካሪዎች ደግሞ ሬሽን የጫኑ ነበሩ ተብሏል። ወታደሮች ሲመላለሱባቸው የነበሩ 3 ወራሎችም ከጥቅም ውጭ ሆነዋል። የመንግስት ኃይሎች ያልጠበቁት ድንገተኛ ኪሳራ ደርሶባቸዋል ያሉት የመረጃ ምንጮቻችን በተለይም ከሰማድ አቅጣጫ የመጡ
የመጣው የመንግስት ኃይል ሙሉ ለሙሉ ተደምስሷል ብለውኛል። ከእስቴ ከጋይንት ከስማዳ ጫፍ ጀምሮ እስከ ጉና ተራራ ድረስ በ3 አቅጣጫ የሸፈነ ከባድ ውጊያ የተደረገ ሲሆን የመንግስት ወታደሮች የፋኖ ቀጠና ለመክበብ ያደረጉት ሙከራ ባልተጠበቀ አጸፋ እርምጃ ሙሉ ለሙሉ በሽንፈት ተጠናቋል ተብሏል። በዚህም በመንግስት ወታደሮች ላይ ከባድ የተባለ መጠነ ሰፊ ጉዳት መድረሱን ነው ለማወቅ የተቻለው። በዚህ የተበሳጩ መንግስት ኃይሎች የመድፍ ድብደባ ወደ አካባቢው እያደረጉ መሆናቸው ታውቋል። በተመሳሳይ በዳባት ቀጠና ከከተማው በቅርብ ርቀት ለግማሽ ቀን የፈጀ ከባድ ውጊያ መደረጉ ተነገረ። ከዳባት ወጣ ብሎ በመንግስት ኃይሎችና በፋኖ አባላት መካከል እስከ ትናንትና ከሰዓት ድረስ ለግማሽ ቀን የፈጀ ውጊያ ተደርጎ የመንግስት ወታደሮች ወደ ኋላ ፈግፍገው ወደ ዳባት ከተማ ስለመመለሳቸው ነው እየተነገረው። በሌላ በኩል መከላከያ በወልዲያና በመርሳ እንዲሁም በውርጌሳ ከባድ ሽንፈትን ተከናንቧል። ዛሬም በፋኖ እጅ የምትገኘው ውርጌሳን ከተማ ለመያዝ የመንግስት ኃይሎች ያደረጉትን እንቅስቃሴ ተከትሎ የፋኖ አባላት በወልዲያና በመርሳ ዙሪያ ማጥቃትን ከፍተው ነበር ተብሏል። በዚህም ጠዶትና አዜት በር በተባሉ ቦታዎች ላይ ለሰዓታት የቆየ ከባድ የጨበጣ ውጊያ የተደረገ ሲሆን የመንግስት ወታደሮች ከረጅም ውጊያ በኋላ ጠዶትና አዜት በር ለቀው ወደ መርሳ ስለማፈግፈጋቸው ተነግሯል። በወልዲያና በመርሳ ዙሪያ በመድፍ የታገዘው ውጊያ ዛሬም እንደቀጠለ ነው። መረጃዎችን አጠናክሬ እመለሳለሁ። አዶኒ ኒውስ የዩቲዩብ ቻናልን ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።